መጣና ሸሚዝ ተኩሽ ያለ ተኮስኩ፣ ጫማ ጠረኩ፣ ሱፉን ተኮስኩ። ይሄን የራስ ሰርግ ሊሆን ይችላል አሉ። አብረን እንሂድ ስለው የዱርዬ ሰርግ ትሄጃለሽ ወይ አለኝ። እና እሺ መቼ ነው የምትመጣ አልኩት። ከሳምንት በኋላ በዛው ሀገር እሄዳለሁ። የሆነ በመሬት ጉዳይ ነበረው ፍርድ ቤት ያዘው። በዛው እዛ ሄዳለሁ። እሱ ለካ ጫጉላ ቤት ውስጥ ከሚጨርስ ነው። እዛ ሄዳ አገባ። አላውቅም እኔ በዛ ሰዓት እዛ ሊሄድ ነው አለ። ቀኑ ደርሶ ማንን አገባ? ሌላ ሴት ወይስ እዚህ ካታሪ ያላችሁ ሲማግጥብሽ ኢጃዛ ቤት ከላይ የነበራትን ልጅ? ሌላ እዚህ ሰይድ ያሲን በእኛ ሴት በህይወቱ ኦኬ። ሌላ ሴት ማለት ነው። ሌላ ሴት ነው። እዚህ ወንድሞቹ ጓደኞቹ ናቸው። የእሱ ጓደኞች አብሮ አደግ። አንዱ አላህ ራሞ ሞቷል። እኛ ሀገር ሄዶ መልስ ሄዶ የመጡት ናቸው። አንዱ ደግሞ አለ ወላሂ ብላህ ረብል ከአባ መጥቶ አያውቅም። ዳያስፖራ ነው ብሎ ንካ የታሰረለት ማለት ነው። ትዳር የለውም ተብሎ ነው እንትን ያለው። ከዛ እኔ ምንም አላውቅም። አሁንም ሄደ። እሱ ለሱ የሚያስፈልገው ነገር አድርጌ ይዞ መሄድ ነገር እቃ አዘጋጅቼ ሄደ። ከዛ በኋላ በ10 ቀን በኋላ የሚመጣ ሰው አለ። ይሄን እቃ እዚህ ሰው ፈልጓል ይላል። ጩኮ ሰርቼ ሹሮ ሀታ እሷ እኔ በኦፕሬሽን ደም እያፈሰስኩ ቡና የማሽን ቡና ጠጣም 4 ኪሎ ቡና በእጄ ወቅጫለሁ። ሰው ፈልጎ ነው የማሽን ቡና የማይጠጣ ሰው ብሎ መቆጫ ከጎረቤት ለምኝ። ሌላ ጊዜ እቃ ስልክ በእንትን ለሰው ነው ብሎ አንቺን የገዛ ሚስቱን በኦፕሬሽን የተደረግሽ የታመምሽ ይህን ሁሉ ነገር እንድታዘጋጅ ያደረገ ለማ ለዚህችኛዋ በድብቅ ላገባት ሚስቱ ሁሉም ነገር አዘጋጅ። በርበሬው፣ ሹሮው፣ ሚጥሚጣው፣ ቂቤ፣ ማር ምንም ሳይቀር ማለት እሱ ላይ ምራሱ አንቺ ለማን ነው ሰው ፈልጎ ነው ብሸጥ ነው። እዚህ ሰው ፈልጎ ነው። እኔ ጥቅም የሚገኝ መስሎኝ ነው። እሱ ጥቅም የሚያገኝ መስሎ ሀታ ብር በስነ ስርዓት አይልክልኝም። 10,000 ብር ይልካል። 5,000 ብር የቤት ኪራይ እከፍላለሁ። 2,000 ብር የእህቱ ትምህርት ቤት እከፍላለሁ። 3,000 ብር ነው ለእኔ የሚተርፍ። እህቱ አብራሽ የምትኖር ናት? ቤት ትንሽ ናት። እሷም እናቷ ሞታለች። ያለ የእሱ እህት ናት ትንሽ። በቪዲዮ ስደውል ራቆቱ ነው። ከሰላት መልስ በቪዲዮ ደወልኩና ራቆቱ ነው። የት ነው ያለው? ኢጃዛ ቤት ወንዶች ቤት ነው እንዴ? ወንዶች ቤት አላልክም እንዴ? የት ነው ያለው ስለው በኢድ ቀን ማን ነው የሚደውለው አለች። እሷ ማን ነው የሚደውለው በእጅ ስትል ጆሮዬ ላይ መጣ። ድምጿን ሰማሽ? ድምጿን ሰማ። ከ9 ወር በኋላ ማለት ነው። አግብቶ ካታር ነው እንዴ ያመጣት? እሱ ኢትዮጵያ አግብቶ እና እሱ ቀድሞ ሄደ፣ እሷ ከኋላ ሄደች። ለዛ አይደል እቃ ያዘጋጀሁላት። እሱ ይዞት የሚሄደውን እቃ አንቺ እሱ ከኢትዮጵያ ወደ ካታር ሲመጣ ያዘጋጀሽው እሷ ቤት የሚገባ ነው። እኔ እኮ እሷ እዛው መስላኝ ነበረ። ከተጋቡ በኋላ እሱ ጥሏት የመጣ እዛ አስቀምጧት የመጣ ነበር ይመስለኝ። ቀድሞ ነው የላካት ወደዚህ አይደለም። እሱ ቀድሞ ሄደ፣ ለእሱ ማዘጋጅቼ። እሷ ስትሄድ ደግሞ ለእሷም አዘጋጀው። ለእሷም 2ኛ ዙር አዘጋጀው። ከ10 ቀን በኋላ ያዘጋጀሽውን እቃ ለማን ሰጠሽ? እሷን በአካል ሄደሽ አየሻት ሰጠሻት ወይስ ሰው ላከሱ? ሌላ ጊዜ ኤርፖርት ሄጄ ነበር እቃ ምልኮ። የዛ ጊዜ ደግሞ በሞተረኛ ልኮ ነው እቃ የሰጠሁት። ይቺ ሴት እነዚህን 3 ሌቦች እንዴት እንደተጫወተችባቸው ተመልከቱ። እነዚህ 3 ሰዎች አገር ያተራመሱ ሌቦች ናቸው። እንደለመዱትም እያለፈች ያለችውን ሴት ዋሌቷን ይሰርቁባታል። ማንን እንደሰረቁ አላወቁም። እሷም ዞር ብላ ዋሌቴን ወስዳችሁብኛል መልሱልኝ አለቻቸው። እነሱ ግን ምንም ነገር እንዳልወሰዱና ከፈለገችም መፈተሽ እንደምችል ነገሯል። ሴትየዋም የዋዛ አልነበረችምና እነሱን አንድ በአንድ መፈተሽ ጀመረች። እየፈተሸችም ሳለ እነሱ ከላይ ዋሌቱን እየተቀባበሉ አታለሏት። ሴትየዋ 3ቱንም ሌቦች ፈትሻ ምንም ነገር ሳታገኝ ተናዳ ሄደች። እነሱም የሆነች ደደብ ሴት እያሉ ሄዱ። ግን እንደዛ አልነበረ።
ሴትዮዋ እየፈተሻቸው ሳለ የሶስቱንም ዋሌት ከኪሳቸው ሰርቃቸው ነው። ሌቦቹ እሰርቃለሁ ብለው ተሰርቀዋል። ሌቦቹም ደስ እያላቸው እስኪ ምን ያህል ብር እንዳለው እንመልከት ብለው